አንተ ብቻ ወደ ሰፊ ይሁንልኝ፣ ወደ ባሻ አትሁን፣ አትናደድ። እርርና ምርር ምን አለ መሰለህ በንግግር ወይ ምን አለ መሰለህ አንተም ስታቋርጠኝ እኔም እሺ ብዬ እንደምሰማ ሁሉ አንተም እኔም ሳቋርጠህ ስማኝ። እኔ ምክንያቱም በማዳመጥ ላይ ነው። አላዳምጥም። አሁን ዛሬ አላዳምጥም። በጣም ዛሬ እኔ ኢየሱስን ዛሬ ልሰግድለታለሁ ቤቴ ገብቼ ኡስታዝ ሰምቼዋለሁ። ኡስታዝ ሰምቶኛል። ግን ስታወራ ግን እርርና ምር ብለህ ትንጨረጨራለህ። ከዚህ በፊት ላጠፋው ጥፋት ይቅርታ ችግር የለውም። እሱ አይደለም ነጥብ። ይቅርታ ብያለሁ። አንተ አትበላ በቃ ማለት ለምን ትናደዳለህ? ለምን ትበሳጫለህ? ደም ብዛት ስኳር ምናምን የሚመጡት እኮ ስታወራ ራሱ አንድ ጋር ትጮዋለህ፣ ሁለተኛ ነገር ደግሞ ትናደዳለህ። አይታወቅም። እስቲ ሪከርድ አድርገውና አንድ ቀን ያወራበትን ወይ እንትን ነው እባክህ። የድሬዳዋ ልጅ ስለሆንኩኝ እንደ ከሶማሌ ጋር ነው ያደግኩት። ለዛ ነው። እሺ ችግር የለውም። በቃ አላህ ሂዳይስጥ ምንም ችግር የለውም። ይበቃል። ለዛ ይበቃል። በነገራችን ላይ እኛ ራሱ በጣም የሚገርም ነገር ነው ዛሬ የተማርነውና በጣም ቅልልል ነው ያለው። በቃ ያ የተወሳሰበ ዮሐንስ ወንጌል ቅልልል ነው ያለው ለሁላችንም ነው። እኔ ራሱ አሁን እንደው አስተያየት ቢጠየቁ ራሱ እዚህ ጋር አሁን ያሉት እኔ እንጃ ቀሎኛል ዛሬ። ሌላ ደግሞ ከበድ የሚለው ነገር ምንድነው ዕብራውያን ላይ ጀዛከላህ ለባርክ በላይ አንተ ተባረክልኛለህ በደንብ አንተ እንደው ባንተ ያምራልና ዕብራውያንን ራሱ ስለ ልጁ ከመላእክት ምናምን የሚሉት ነገሮች ብዙ ያወዛግባሉ ብዙ ሰዎችንና እሱ ራሱ እንደ ዮሐንስ ወንጌል ቢበተን ሲመቸው ከአንድ ጀምረን እስከ 14 ድረስ እናያለን። ረጋ ብለን ይሄ እንትን መቸኮል ምናምን አይደለም። እንደ ጓያ ነቃይ የፊት ለፊትን የሚመለከት ሰው ጋር ማውራት ይከብዳል። ክሪስሊማውን በደንብ ነው ያዳመጠ። አንዳንድ ሰዎች አሁን ደስ አይላቸውም። ልክ አንድ አረስት ጀምረው ቱ ዘ ፖይንት እንጨርስ ስትላቸው ኖ ይሉና ወደ ሌላ ነገር ይሄዳሉ። ያ ደግሞ ምንድነው የሚሆነው? ትከሻ መለካካት ነው የሚሆነው። እውቀት መፈታተሽ ነው። እኛ እዚህ የመጣ ነው አባሮሽ ለመጫወትና ኩኩሉን ለመጫወት አይደለም የመጣ ነው። የሆነ አንዳንድ ኮመን የሆነ አንደርስታንዲንግ ኮመን የሆነ ፑል ለመጫወት ነው የመጣ ነው። ገብቶሃል? አንተ ጋር ያለው ነገር እኔም ጋር ሼር ልታደርገኝ ነው። በዚህ ጥቅስ ዙሪያ ላይ ምንድነው ያለ አመለካከት? ካቃተ አትነተ ትመጣለህ። ምን ችግር አለው? ራሱ ኖርማል ምንም እንትን አይደለም። ይሄ እንትን አይደለም። በቃ ሀቅ ከያዝክ ሀቅ ነው ያዝከው፣ በሀቅ ላይ ትነጋገራለህ። በተረፈ መነቋቆር ምናምን ነገር ምንም የሚጠቅመው ነገር የለም። እና ሊናቆሩ ሲመጡ ያው አንዳንድ ጊዜ ያው ድንበር ሲያልፉ ወይ ታስወርዳቸዋለህ ወይ ደግሞ በሆነ ነገር ወጥረህ ታሰቃያቸዋለህ። አሁን አንድ ልጅ ነበረ እንደዚሁ በቀደም በቃ ይፎክራል። በቃ በየቤቱ እየሄደ በቃ ወይ ፈራኝ እንትን አለኝ ብሎ ካረገኝ ምንም ይላል። እኔ ከነመፈጠሩም ራሱ ትዝም ብሎኝ አያውቅም። እና ሳያው ምንም እኔ ብሎክ የሚያደርጉት ነገር የለም፣ ምንም የሚያደርጉት ነገር የለም። ከዛ ጃቢር ቤት አገኘሁት። 1 ሰዓት ተኩል ነው ምናምን ያወራነው። በቃ ምንም በቃ እንዳይ ማለት አሁን ከዛ በኋላ ግን ማውራት አልነበረብኝም ከእንደዚህ አይነት ሰው ጋር ንቄ መተው ነበረብኝ። ስናወራው ማለት እንትን አላልንም፣ አልተጣላንም፣ ምን አላልንም። ግን ልጁ በቃ እንዳይመለስ አድርጌ መሰባበር በቃ ይሄ ልጅ ቲቪቱን በደንብ ላስወጣው ምናምን ነገር ብዬ በቃ አይዘራም እንዳይቆላም ሆነ አዎ ምናምን አድርጌ ነው በቃ እንትን ያልኩት። ልጁ አልሰደበኝም ምናምን በሰላም ነው የተለያየ ነው። ግን በቃ ይሄ በቃ ሳይኮሎጂካሊም እየተጫወትኩበት ይሄ ምናምን ተመልከቱ እንግዲህ ቤተ እምነቱ ምናምን ነገር ምናምን ብዬ ስለው ድንግጥ ይላል አላልኩም ይላል። አንዴ ብያለሁ ምናምን ነገር ይላል። ተመሸ ደግሞ አመጣዋለሁ አስከደዋለሁ። እንዲህ ያረኩኝ ሳይኮሎጂካሊ በደንብ ምናምን ነገርና በኋላ ላይ ግን ሳስበው ልክ አልነበርኩም። አሁን ይሄን ነገር አላህ ዘንድ ዝም ብዬ ባስበው ምንድነው አጀር ማገኛው ነው ይሄን ነገር በመርኩና ሁለተኛ አልተጠቀምም። በቃ ከዚህ በኋላ ከነዚህ አይነት ሰዎች ጋር አላወራም። በቃ ጊዜን ከሚያቃጥሉ ሰዎች ጋር ጊዜን ከማቃጠል አጀር ባለበት ነገር ሰዎች የሚሰልሙበትን ነገር በሰራ ምናምን ብዬ ነው ማስበውና አሁን በዛ መንፈስ ስለመጣው ክሪስሊምን መጥቼ ሳወራው በቃ ወደኋላ የነበረውን ነገር እንትን እንዳትል በቃ የነበረውን ምን አድርጋል ይሄን አድርጋል የሚለውን ተወውና በቃ እንማማር አልኩ። ክሪስሊም በነገራችን ላይ የዋህ ነው፣ ውስጡ ንጹህ ነው። እንትን አይደለም የሆነ ዝም ብሎ ተንኮለኛ ምናምን ነገር አይደለም። በቃ ካፉ ላይ የመጣለት ነገር ነው እንትን የሚለው የዋህ ነው። አንዳንዴ ደግሞ ያው ታውቃለህ ያው ወንድሜም ስለሆነ ያው እንደ ታናሽ ወንድሜም እንደ ታላቅም ወንድሜ በእድሜ እንበላለጥ አላቀም ራሱ አሁን በምን አላቀም ወይ ታላቅ የሚለው ይችላል ወይ ታናሽ የሚለው ይችላል። 46 ዓመት ነው 46 አረው ታላቅ ብቻ ትበልጠኛለህ ወይስ ትበልጣለህ? በጣም ትልቅ ሰው ነህ። ታናሽ ነኝ አንዴ ትልቅ ሰው ነህ በጣም ትልቅ ሰው ነህ። ጨርሰሃል እኮ። ለማንኛውም ግን ኡስታዝ አንድ ጥያቄ የምጠይቅህ ይሄ የጋጠወጥ ንግግር ስናገር ሰምተህ ታውቃለህ እንዴ? እኔ ይሄ የስድብ ቃል
ከንቱ ቃል ስናገር ሰምተህ ታውቃለህ? በአንተ ላይም በሌሎች ላይም አይ ሽርክት ነገር ትጠቀማለህ። በጆሮ የሰማው እኔ ሽርክት አይ ብልግና እናት እንደዚህ ምናምን ብለህ ስትሳደብ ሰምቼ አላውቅም። ግን የሽርክት ቃላት ትጠቀማለህ። ሽርክት ኧረ ይሄ የስድብ ቃል ራሱ ይሄ እንትን ነህ ምን ወፈፌ ምን እንደዚህ ነህ ምናምን እላለሁ። እንዴ ሰው ወፈፌ እኮ ምልህ እኮ አይ ለማለት ያህል ለማለት ያህል እላለሁ ወይ ነው። ወፈፌ ሰዎች እኮ ደስ ነው የሚሉት የመጨረሻ። ለምሳሌ እኔ አሁን ወፈፌ እወዳለሁ። ለምሳሌ እኔ ልልህ የፈለኩት እላለሁ ወይ ይሄን ቃላት ትጠቀማለህ። አንተ ጨዋ ነህ። በቃ አሁን ከዚህ በኋላ በቃ ወደ ኋላ የነበረውን ነገር በቃ በቃ አሁን ቤትህ ነው ይሄ ቤት ነው ከሪጋ ብቻ ሳይሆን ከነ አህመድ ጋም ከነ አብዱላህ ጋር ከነ ኡስማን ጋር ስትወያይ በቃ ማለት ፍሪ ሆነ አውራ። ለምን ትጨነቃለህ? እሺ ማለት የሆነ የጠላት ቤት አይደለም የገባው። ሰው ነህ፣ እንስሳ አይደለም፣ ድመት አይደለም። ገለኛል ምንድነው? ሙስሊሞችም ሰው ናቸው፣ እኛም ሰው ነን። ምንም ልዩነት የለንም እኮ። ፈጣሪ አንድ ፈጣሪ ነው የፈጠረን። በፈጣሪ አመለካከት ዙሪያ ላይ የተለያየ ነገር አለን። በቃ እሱም መለያየት የፈጠረብን ያነበብነው መጽሐፍ ነው፣ የገባብን እውቀት ነው። እናንተ ሙቀት ገብቶባችሁ ነው፣ እኔ ሙቀት ገብቶብኝ ነው እንጂ ከእናቴ ሆድ ይዤ የወጣሁት እውቀት የለም። በቃ እንደዛ ከሆነ በቃ ምንድነው የምታደርገው መሰለህ? በቃ ሌላ ቀን ስትመጣ በቃ ፍሪ የሆነ ሻይ ልክ እንደ ሻይ እየጠጣህ የምታወራው በቃ አረጋ ሳትጮህባቸው እንስሳትን ምናምን ነገር ለማውራት አስተካክለው። ይህንን ነገር አስተካክለው። አሁን ሌላ ሰው የሚረዳውን በሌላ ነገር ነው። እኔ የሆነ ነገር ስለገባኝ ነው ዛሬ ያወራው እንጂ ሌሎቹ በጣም ሰልችቷቸው ደክሟቸው ይምር ለመናገር እንትን ብለውሃል ራሱ ማለት ነው። አይ ቲንክ እኔ ቤትም ራሱ እንትን ሳይሉ ይቀራሉ ነው ብሎክ ሳትደርግ ብሎክ አድርገዋል። ያው አሁን ሁሉንም ሙስሊሞች ይቅርታ መጠየቅ አለብኝ። መጠየቅም አይጠበቅብህም። አንተ ሆን ብለህ እስካላደረከው ድረስ ሱረቱል አሕዛብ ምዕራፍ 33 አውቃችሁ ባደረጋችሁት ነገር ኃጢአት ይሆንባችኋል ይላል። ሳታውቁ ባደረጋችሁበት ነገር ኃጢአት አይሆንባችሁም ይላል። አንተ ሆን ብለህ ሰውን ለማስቀየም ምናምን ነገር ብለህ እስካላደረክ ድረስ ይቅርታ መጠየቅ አይጠበቅብም። ይቅርታ ብትጠይቅ ደግሞ ሞር አጅሩን ታገኛለህ ካላህ ዘንድ ማለት እዚህ ጋር ኡስታዝ ከመውጣትህ በፊት በላያ ቅድም ላይ አቋረጥንህ እየተናገረ ነበረ። ያው ዛሬ ምንም አይደለም። በጣም ደስ የሚል ነገር ነው የነገረውና ኡስታዝ እንደ በኡስታዝ ላይ አንዲት ነገር ብቻ ለመጨመር ወረዲሬ ነኝ ስላልክ ተመችቶኛል። እኔም ከዛው ነኝ ነግሬህ ነበረ። ልብ ቢኖረው ስፖንጅ ውሃ ውስጥ የወደቀ ስፖንጅ አይጠቅምም፣ ሌላ ውሃ አይመጣም። ውሃውን አፍስሶ እስካልመጣ ድረስ ለመውሰድ የሚመጣ ሰው ውስጡ ያለውን ነገር ኮንፍሮንት ለማድረግ ሳይሆን ለመማማሪያ ካላደረገው በስተቀር አይገባም። ኢስቱ ዲፊካልት ማንኛቸውም ቢሆኑ ሙእሚንም ብትሆኑ ሌሎችም ቢሆኑ ለመማማር እስከመጣችሁ ድረስ ስፔስ ሊኖረው ያስፈልጋል። የራበው ሰው እኮ ነው የሚበላው። የጠገበ ሰው ምንም አይነት ምግብ ብታቀያይሩለት አይበላም። የጠገበ ሰው ምንም አይነት ምግብ ቢቀያየር አይበላም። ለምን? የበላውን አንተ ሹሮ ስጋ በልቶ ከሆነ እዛ እንትን ሊያደርግ ይሞክራል፣ ነገር ይሞክራል፣ አይገባም። ያቀረብክለት ማዕድ አይገባም። ኡስታዝ በጣም ተረጋግቶ መልካም በሆነ ነገር ስላደረገው በጣም ደስ ብሎኛል። ማሻአላ የማስተማር ብቃትን ወላሂ አላህን በዚህ በጣም ነው በቃ ሐምድ ወለሽኩር ደስ ይላል። አልሐምዱሊላህ ረቢል ዓለሚን ጀዛከላህ ኸይረን። አላህ ይጠውል ዑምረክ ኡስታዙን፣ አላህ ይጠውል ዑምረክ። ቅድም አንተ ጋር መጥቼ ሙሉ ሰዓት ነበርኩ ስትጣራ ግን አልሰማሁም። አፏን አልሰማሁም። ምንድነው የቲክቶኩን ያው የነገዋን ቀን በሰዓታት እየጠበቅን ስለሆነ እንደው ድምፁን ሳልሰማው ምናምን ብዬ ነበር። ግን ስንሰማ ስላመሸሁ አልሐምዱሊላህ። እንዴት ነው የምንገናኘው ምናምን ያልኩ ነው። የምንገናኝበት ሌላ መስመር ደግሞ ስላለ አልሐምዱሊላህ። እንደገና ሙእሚናት ዳዮች በሙሉ ከኡስታዝ ጋር ያላችሁ እንደ ኡስታዝ ቢሆናችሁ አላህ ይጠውል ዑምረኩ። በጣም ነው ደስ የሚለን። እንወዳለን ላላህ ብለን። ባረከላሁ ፊ ወሰላሙ አለይኩም። አሬ ኡስታዝ አሁን ይሄ የሚባለው ነገር እውነት ከተዘጋ ምንድን ነው የሚደረገው? ይሄ አዲስ ምንድነው? ጃክ ነው ምናምን የሚባል ነገር መጥቷል መሰለኝ። ወደዛ ሽፍት ማድረግ ይቻላል። ካልሆነ እኮ ላናገኛችሁ ነው ኡስታዝ ወሂድ። ጀዛከላሁ ኸይረን ወጣቀነ ወጥቷል መሰለኝ ኡስታዝ።
ወጣ መሰለኝ ኡስታዝ። አንድ ሰው ግን ጥያቄ አለኝ እያለ ነበረ። ጊዜ ጨካኝ መምህር ነው ምናምን ይል አስገባው እስቲ። መርሃባ ግን ተዘጋ ቲክቶክ ምን ሊሆን ነው? ጃኮ ነው? አዎ ጃኮ ምናምን። እስሜ አይዘጋም እንዴ? ሬድ ኖት እንገናኛለን። ለኛ አይዘጋም እስሜ፣ ለኛ አይዘጋም። አሜሪካ ምናምን ላሉት እና ኡስታዝን ካላገኘናቸው ለማለት ነው። ጃኮ ነው የሚባለው። ጃኮ ነው። ኡስታዝ እኮ ታዲያ ከፍቷል። ከፈተ ጥሩ። ከሁለት አንዱ ላይ እናገኘዋለን። ሬድ ኖት እና ጃኮ ይባላል። ከሁለት አንዱ ላይ እናገኘዋለን። ሬድ ኖት ብቻ ይሆን አንድም አለ ደግሞ። አዎ ይሄ የሳውዲው አለ መሰል ጃኮ ነው ምናምን የሚባለው እሱ ነው። አሁን አንድ እሱ አለ። ሌላ ደግሞ ሬድ ኖት የተደረገ ያለው አሜሪካ እየተፈጠረ ያሉት ሬድ ኖት ነው ምናምን የሚሉት ነው። እና ለማንኛውም አንድ ሰው እዚህ ጥያቄ ያለኝ እያለ ያልነበረ ልጅ አለ። እስቲ ያስገቡትና የምትመልሱ ልጆች። አብዱላሂ ወጣ እንደ አብዱላሂ ወይኔ አብዱላሂ። እሺ ኡስማን አንተ አስተናግደው ልጁን። ጨካኝ ምንድነው ጊዜ ጨካኝ ነው ምናምን የሚሉት አስገባው። ኡስሚ ከዛው ሰላም አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብራሂም ኢብራሂምን አይተዋል ኢብሮ? ይሰማችኋል? ጊዜ ጨካኝ ድምጽ ነገር ነው ይሰማናል። ጊዜ ጨካኝ ብታወራ ብትጠይቅ ጥያቄ ያለኝ ስላልክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ እሺ ሰላም ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስሚ ገስት እያሰሩልኝ አላውቅም ማን እንደሆነ። በሰላም ነው ወይስ አንተ ቤትም ተከልክያለሁ? አታውሉ ማን ነው ገስት ያወረደ? ኢብራሂም ነው። አሁንም ያወርድ ሰው ይታያል እኮ። ቆይ ጊዜ ጨካኝ አንዴ የማን ነው? ኢብራሂም አሁን ገብቶ ነበረ። እያወረደኝ ያለ ሰው አለ። ማን ነው የሚያወርደኝ? ወይስ ተከልክያለሁ? አንተ ቤት እያለ ነው። አንተ ጋር የሚቆጣጠር ሰው ካለ ታመቻች ወይም እንደዛ ብታረግ። ያ ደግሞ እየተበጠበጠ ነው። ለማንኛውም ጊዜ ጨካኝ ቀጥል ጥያቄ ነው። እሺ ወንድም አመሰግናለሁ። እና ያው እኔ ለመረዳት ፈልጌ ነው ጥያቄ የምጠይቀው፣ ይቅርታ አድርጉልኝና ያው ከእናንተ ሃይማኖት አንፃር ያጎት ልጅም ሆነ ያክስት ልጅ ማግባት ይቻላልኝና ይላ ማለት እኔም አንብቤ ሳይሆን እንደዚህ ስለተባልኩ ነው። ጓደኛዬ እንዳጋጣሚ ሙስሊም ነውና እና ያጎትም ሆነ የልጅ ያክስት ልጅ ሐራም አይደለም ወይ ነውና። ሁለተኛ ነገር ደግሞ ሰላም አለይኩም። የኔ ድምጽ ይሰማችኋል? ያ ጀማ ይሰማል? ወንድም አይሰማም? የሚያወራ ሰው አለ አሁን? አዎ እኔ እያወራሁ ነበር። አይሰማም? ሁለተኛ ጥያቄ ቀጥል። እሺ ሁለተኛ ጥያቄ ደግሞ እንዳጋጣሚ እኔም ቲክቶክ ላይ ነው ያየሁትኝና ያው ሰዎች አንቋሽው ሲናገሩ እኔም አንቋሽሽ ለማዳመጥ ፈልጌ አይደለም። ነገር ግን ከጥያቄው አንፃር ነው። ለምሳሌ ቁርአን ላይ ሰው የተፈጠረው ከጥቁር ጭቃ ምናምን ተብሏልኝና እሱ እስከምን አንፃር ነው የምትለውን ነገር ብቻ አንተ ነው ማብራራት ፈልገው ማብራሪያ የምፈልገው እሱ ነው። እሺ ለምን ላብራራለት ወይስ ኡስማን ትቀጥላለህ? ኡስማን ሌላ እያወረደ ያለ ሰው አለ። ማን ነው እያወረደ ያለው? ማን ነው እየተቆጣጠረ? ኡስታዝ ወይ ማን ነው እያወረደ ያለው እያለ ወርድ ሰው አለ። ኢብራሂምም እንደዚህ ኡስሚ ማን ነው እያወረደ ያለው? ኡስማን እሱ ራሱ ለመሰለኝ። ሰላም አለይኩም። የኔ ድምጽ ከተሰማችሁ ቆይ ኔትወርክ ወአለይኩም ሰላም ወራህመቱላሂ ወበረካቱ ከተሰማችሁ ከታች የሚጻፈው ብቻ ነው ያለሁት። የኔ ከተሰማ የእናንተ እየተሰማኝ አይደለም? እሺ ሞዴሬተር እሺ እስኪ እናንተ አውሩሽ እስከዛው
እኔ እንትን ላድርግ። እሺ ልጁን ግን አታውጡት። አሁን ጊዜ ጨካኝ የሚሉትን ካለ አታውጡት። ኡስታዝ አለ። ኡስታዝ ለልጁ ብትመልሱለት አሪፍ ነው። ኡስታዝ ይቅርታ። ሰላም አለይኩም ወራህመቱላሂ ወበረካቱ። አይ እኔ ለመመለስ አይደለም የገባሁት። የሚያወርደው ሰው አይታየህም እንዴ ኡስማን? ኢብራሂምን የሚያወርደው ሰው አይታየህም? ይታያል እንዴ ኡስማን? እየተሰማው አይደለም እሱ እየተሰማኝ አይደለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብራሂምን የሚያወርደው ሰው ይታያል? ሞዴሬተር ምንም እንትን ሆኖብኛል፣ ጨለማ ሆኗል። እኔ ጋር ኔትወርኩ መሰለኝና ኦኬ። ኢብራሂም አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሚያወርደው ሰው መናገር አለበት። ወላሂ በጣም የሚደብር። አሁን ኡስማን ነው በዚህ ቤት ማዘዝ የሚችለው፣ እንደፈለገ ማዘዝ የሚችለው የቤቱ ባለቤት አለ። ራይት የለም። ራሱ አድሚን አይደል ኢብራሂም? አድሚን ነው በቤቱ አድሚን ነኝ፣ ግን ማን እያወረደ እንደሆነ አላውቅም። አይደለም ኡስማን አድሚንነት ተሰጠው ድረስ አድሚን የማወርደው ከፈለክ አንተ፣ ካልፈለከው አንተ ራስህ ማውረድ ትችላለህ። ጥያቄ የምንጠይቀውን እኮ አውርደውታል። አዎ አይ አንተ ኡስማን አስተካክልልኝ። አንተ መወሰን የምችለው የቤቱ ባለቤት አንተ ነህ። በቃ ወርጃለሁ። ደህና ደሩ። እሺ ሰላም አለይኩም መርሐባ። እሺ አሁን ወደ ውጭ ወጣሁኝ። ቤት ውስጥ ሰው ነው የጨለመው። አሁን እየሰማሁ ነው። ኦኬ እንግዲህ እሺ ፈንታል ያው ችግር እንዳለ እየሰማሁ ነው። ያው እሺ እናስተካክላለን። እሺ ያለው ነገር አለ። አፎን ተፈጠረው ነገር እስካሁን ያው አንደኛው እነ ኢብራሂምን ወይም ደግሞ ኡስታዝን እያወረደ ያለ ሰው ነበረ፣ ወይም ደግሞ አላውቅም፣ ወይ ኔትወርክ ሊሆን ይችላል። አስተካክል። እያወረደ ያለ ሰው አለ የሚቆጣጠር ሰው እኔ ራሱ በጣም ቆየሁ። አስገቡኝ አልኩ። በቃ እንትን እያሉኝ እኮ የሆነ ሰው አለ። ኡስማን ሌላ ሰው አለ። በቃ እንትን ነው በቃ እሺ። እኔ እንትን እንደዛ ከሆነ ሁሉንም ሞዴሬተር እንትን እንጫዋለሁ፣ ችግር የለም አነሳለሁኝ። የገስትና እንትኑ ወይም ሁሉንም ሞዴሬተር እንትን ብለን እንደ አዲስ የተነጋገርን አዲስ ሞዴሬተር እናደርጋለን። ካልሆነ ኡስሚ እንትን ነው ያለው ቅዝቃዜ አንተ ኔትወርክ እምቢ ብሎ ነው እንጂ የሚያስወርደው ሰው እኮ ይታየኛል። ግን ጨለመብኝ እኮ ድምጽ ሁሉ ጠፍቶ ነበር። ኔትወርኩ ነው እንትን ያለህ እንጂ ወርድ በደንብ ይታያል። ያሳያል። አይ ችግር የለም። ወደ ሀሳብ እንመለስ። ብዙ ስለሆነ ሁሉንም ማንሳት ነው በቃ። እንደዛ እንትን አልገባኝም ነበር ነው እኔ። አብሽሩ። ጥያቄ ተጠይቋል፣ እንመለስ። ጥያቄው ልድገምላችሁ። ልጅን ከተባግኩ እሺ። አይ ራሱን መድገም ይችላል። ምናልባት ሚስ አንደርስታንድ እንዳደረጋችሁ እንዳለ። አንደኛው ጥያቄ ልጁ ምንና ያጎት ያክስት ልጅ ማግባት ይቻላል? ይሄ ነገር እንዴት ነው? አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ደግሞ የሰው ልጅ ከጭቃ ወይም ደግሞ ከጥቁር ጭቃ ተፈጠረ፣ ከአፈር ተፈጠረ ይባላል። ይሄ ነገር እንዴት ይታያል? እና አብራሩልኝ እያለ ነው አይደለ? ጊዜ ጨካኝ ካልተሳሳትኩ ጥያቄ። ልክ ነህ። ሌሎችም ጥያቄ አሉ፣ እነሱን ደግሞ እየቆየው እጨምራለሁ። ያው መረዳት ስለፈለኩ ነው። በዚህ በክፋት ችግር የለም። ሙስሊም ወዳጄ ችግር የለም። ኦርቶዶክስ ኦኬ። ስለዚህ ማን ያብራራለታል? አንድ ሰው ያብራራለት ወይስ ማን? ወይ ኢብራሂም አንዳችሁ ቀጥ ኢብራሂም ያብራራለታል። ግን አሁን ይሄን ስፔሻሊ እዚህ ላይ እንትን ላይ ስለሆነ የምንሰራው ንጽጽራዊ ጉዳይ ላይ ለዛ ነው ብዙም ነገር እዚህ መጠየቁ አግባብ ነው ካላችሁ ይመለስ። አይ አግባብ አይደለም። ጥያቄ የተነሳው ዋና ችግር ተቀበሉት። የነን ሙስሊም ስለሆነ ተቀበሉ። ኢብራሂም ወንድሜ ወገናችን ሰላም ብያለሁ። ስለጠየቅ እናመሰግናለን። ታች ያላችሁ ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ምንድነው መሰለክ፣ በመጀመሪያ ደረጃ የሰው ልጅ ሱብሃነሁ ወተዓላ እዚህ ምድር ላይ ስንፈጠር ያው ተባስተን ይሄን ደግሞ
ህጋዊና ፍቁድ ባለው ብቻ ስለሆነ ጋብቻ ሲባል ደግሞ የሚመሰረትበት አለ። መናገባቸው የሚጋቡ ወንድና ሴቶች ተቆጥረው ተለይቷል። በእስልምና እንደምሮ የተቀመጠ ነገር አለ። እዚህ መካከል ደግሞ ምንድነው ያጎትን ልጅ ማግባት ይቻላል ወይ? አዎ ይቻላል። እንደ በመሰረቱ እንኳን ስናይ አዳምና ሔዋን ልጆቻቸው ነበሩና መንታ ነበር ወልደ ነበረውና ከዚህ ጋር ተያይዞ እህትና ወንድም ሲጋቡ ነው። ከዛ ሄዶ ደግሞ ህግ ይመጣሉ። ሞዴሬተሮች በላይ ያናስገቡት እኔ እምቢ አለኝ። ኔትወርክ ምንም ሊታዘዝልኝ አልቻለም። ስለዚህ እሺ አስገባዋለሁ። ቀጥል ብራይ ኮፒ እሺ። ስለዚህ ምንድነው አዳም ኡስታዝ ወይድ ነው ያስገባኝ። አንተ ማሻአላ ጋሽ እንዴት ነህ? ሰላም አለይኩም። የኔ ወንድም አብሽር፣ ችግር የለም። እንዴት ነህ? ዳና ዌልካም። እና ምንድነው አልሐምዱሊላህ ለአላህ ሽኩር። የአዳምና ሔዋን ልጆች እህትና ወንድም ምንድነው ይሄ የሚተዳደሩበት መመሪያና ህግና ስርዓት እየመጣላቸው ልክ ቁርአን 23 ዓመት ሙሉ ቁርአን ወርዶ እስኪያልቅ ድረስ በዛ ድንጋጌ ውስጥ ላይፋቸው እየመጣ ይሄዳል። ስለዚህ በቁርአን ላይ ደግሞ ምንድነው የተደነገገልን ማንን ማግባት እንዳለበት የተደነገገ ድንጋጌ አለ። ገብቷል? ስለዚህ በዛ መሰረት የአጎትን ልጅ ማግባት አዎ ይቻላል። ግን ምንድነው መሰለ ሐራም የሚባለው ነገርና ምንድነው ሲባል ከጋብቻ ውጪ የሚደረጉ ግንኙነቶች ወይም ደግሞ የፍቅር ጊዜም በለው ምናምን ጊዜም በለው ምናምን በእስልምና አስተምሮት እንደዛ አይነት ነገሮች የለም። በጋብቻ ህጋዊ ጋብቻ የሆነ ፍቁድ የሆነ የህይወትን ምንድነው ስርዓትን የተከተሉ ከሆነ በዛ ደረጃ ያጎትን ልጅ ብታገባ እንደው ሞር ተጠቃሚ የምትሆንበት ጊዜ አለ። ለምንድነው ሲባል አሁን ለምሳሌ ይልክ ከሌላ ሰው ስትጋባ አንዳንድ ሰዎች አይተህ ከሆነ ምን አለው ምንድነው የማን ዘር ነው የማን ብሔር ነው የማን እንዲህ ነው እና ነገር ከዛ አንተ ባለህ ነገር ላይ ተንተርሰው ትዳሩ ይመሰረታል። ባለህ ነገር ላይ ተንተርሰህ ደግሞ የሚመረት ትዳር ግልጽ ነው። አብዛኛውን ጊዜ በአረዳ ቋንቋ ቴካዌ የሚሆን ወይም ደግሞ አጭር ጊዜ እንዲቆይ አድርጓል። ለምሳሌ ሀብት ንብረቱን አይታ